ለመሆኑ እስካሁን ምን ስትሰሪ ነው የቆየሽው ብለው ጠየቁኝ። አሮጊቷ ከአሰልጣኝ ጋር ቴኒስ ለማንበር ነበር አልኳቸው። ውሸቴን ያወቁብኝ መስሎኝ እየተቆጨለሽኩ አሰልጣኝ ድንገት ቢመጣና በዚያ ሰሞን ለመመዴን አቋርጬ እንደነበር ቢነግርብኝስ ጉድ ይፈላ ማለት አልነበር? ዳሩ አንቺ ምን ታረጊ? እኔ እዚህ ተጋድሜልሽ ቤት ወጣሽ ቤት ገባሽ የሚልሽ የለ አሉኝ። ይዘውት የነበረውን ካርታ እየበወዙ ቀኑን ሙሉ ምን ስራ ስትሰሪ እንደምትይ እንጃልሽ። ታመሜ ከተኛው ይኸው 15 ቀኔ። የሳልሻቸውን ስዕሎች አላየሁ። እኔ እንጃለሽ። ደግሞ ልብሽን የሚሰውር ነገር መጥቶልሻል። ገበያ ወጥተሽ የተላክሽውን ግማሹን ትተሽ መምጣት ጀምረሽ የለ ሲሉ የተግሳጽ ከረጢታቸውን ፈተው ከሰሞኑ ያጠራቀሙብኝን ዘረገፉብኝ። ከሚስ ዳይንተር ጋር እየተሽኮረመንኩ እኮ ነው ልላችሁ አሰብኩና ጣረኩት። ከእርሱ ጋር እንሸራሸር በነበረበት ወቅት ልቤ ምንኛ በደስታ ይዋኝ እንደነበር ሲታወሰኝ አሁን እንጃሊ እንደ መፈንጠስ ይዳደኛል። አንዴ ወደ ምስራቅ ስናቀና፣ አንዴ ወደ ምዕራብ ስናሽቆለቁል፣ ወደ ሰሜን ስንሸራሸር፣ ወደ ደቡብ ስንበር መዋል ነበር። የሜዲትራኒያን የባህር ዳርቻ ሙጥኝ ብለው ከተጋጠሙት መንደሮች ገብተን ያልወጣንበት አንድም አይገኝም። ይህን ሁሉ በማለቴ ያልፈሳንበት ሜዳ የለም ካለችው አህያ ጋር ደምራችሁኝ ትታዘቡኝ ይሆናል። እንዲያው ለነገሩ ያህል አወሳሁት እንጂ በዚያ ወቅት ጉልበቴን ታቅፌ ከጎኑ መቀመጤ ብቻ ምንኛ ያረካኝ እንደነበር እኔ ነኝ የማውቀው። ከስፍራ ስፍራ መንሸራሸሩ ቀርቶብኝ መኪናውን በአንድ ቦታ ዙሪያውን ሲያሽከረክር ቢውል እንኳን ደንታ ያልነበረም። አንድ ቀን ልንሸራሸር ስንዘጋጅ ዛሬ በጣም ስለሚበርድ ሆቴል ላይ ደረብ አድርጊው ሲለኝ የመሆንን አሳጣኝ። ፍንድቅድቅ ከማለት የተነሳ ጮቤ ልረግጥ ምንም አልቀረኝም። አንድ ትንሽ ልጅ የሚያደንቀውን ኳስ ተጫዋች ልብስ መያዙን ብቻ እንደ ታላቅ ጸጋ እንደሚቆጥረው ልብሱን በደረቱ ለጥፎ በደስታ ሲቃ እንደሚታፈን በኩራት እንደሚወጣጠር አይነት ላይ ተሰማኝ። ለጥቂት ደቂቃዎችም ቢሆን ትንሽዬ ትከሻ ላይ ጣል ያደረኩትን ኮቱ አንድ ታላቅ ድል ያቀናጀኝ ያክል በኩራት ነበር ያኮፈሰኝ። ትዝታን ሳይዝግ ሳይጦልግ ጠርሙስ ውስጥ አፍኖ የሚያስቀምጥ መሳሪያ ቢፈለሰፍ ምን ነበረበት? ባስፈለገ ጊዜ ጠርሙሱን ከፍቶ እንደ ማራኪ ሽቶ እያሸተቱ ባለፈ ትዝታ እንደማግኘት እንዳሻማግኘት ነበር አልኩ። ድንገት ከውስጥ የልዩ ስሜት ፈንቅሎ ማክሲም አይኑን ከመንገዱ ላይ ሳይነቅል የትኛውን ህይወት ዘመንሽን ነው ከፍተሽ ዳግመኛ ለመኖር የምትፈልጊው ሲል ጠየቀኝ። ማሽሟጠጡ ይሁን ባይገባኝ እኔ እንጃ ብዬ ጀመርኩና እንደመጣልኝ ይህን ወቅት አፍኝ አስቀምጬው ዘላለም እንዳረሳው ማድረግ ነው የምፈልገው አልኩት። ለዛሬው ዕለት የመታሰቢያ ሐውልት መቅረጽሽ ነው ወይስ በአነዳዴ ያደረብሽን አድናቆትና ከበሬታ ለመግለጽ ሲል እያፌዘ ጠየቀኝ። መልስ አልሰጠሁትም። ሌላ ሐሳብ ገባኝ። ይህን ቡዴን በምን አይነት ለሚስ ቫን ሁበር መንገድ እንደሌለብኝ ተገነዘብኩ። ሚስተር ዳይንተር እኮ ዘውትር በመኪና ያንሸራሽለኛል ብላቸው ከትከት ተብለው የሳቁብኝ። ወይ ጉድ! ወጎ ተይዞልኛል። እርሱ እንግዲህ በቀል ልቦና ደግ ያለ መስሎት ይሆናል። መስኪን የዋ ታዲያ ከአንቺ ጋር ሲንከረፈፍ እኔ እንዴት ግፍግፍ ብሎት ይሆን? በስቲ በሬውን ተይውና የጸጉር ቅባቱን ገዝተሽልኝ ነኝ ብለው ትከሻዬን መታ እያረጉ ሲያባርሩኝ በምን አመጣብኝና ስቅናለኝ። ወጣትነት ይረገምኩት ይህ ልጅነቴ ነው እንዲህ ሁሉ መሰባበቻ ያደረገኝ የሚል ሐሳብ ቢመጣብኝስ? ምነው ደማቅ ጥቁር ከፋይ ለበሰች በእንቁ የተንቆጠቆጠች የ66 ዓመት ባልቴት ቦንኩኝ አልኩ።
በሐሳብ እንደሰመጥኩ። እንዲህ ብትሆኝ ኖሮማ ከናካቴው መኪና ውስጥ ባላስገባዎች ነበር አለኝና ዞር ብሎ አየኝ። ደሞ ጣትሽን መጉረሱ ቢበቃሽ መልካም ነው። እንዲሁም ከርክመሽ ጥፍሽ እንዴት እንዳበላሸሽ አይታይሽም አለኝ ኮስተር ብሎ። መቼም ቅሌታምና ባለጌ አድርገው እንደሚገምቱኝ ባቅም የሚከነክነኝን ነገር ማወቅሻለሁና አይፍረዱብኝ። ለመሆኑ በየቀኑ በመኪናው የሚያንሸራሽሩኝ ለምንድን ነው? አራጎቶ ከርህራሄና ከቅነት የመነጨ መሆኑን ብረዳም ይህንን መልካም ምግባሩን ለምን ለኔ ሊያወሩት ፈለጉ ማለቴ? እንግዲያውስ ያን ያህል ምክንያቱን የማወጉጉት ካደረብሽ ነግርሻለሁ። የማንሸራሽርሽ ጥቁር ከፋይ ስለማስለብሽ፣ የእንቁ ሀብል ስለማታንጠለጢና በተጨማሪ ደግሞ የ60 ዓመት ባልቴት ስላልሆንሽ ነው አለኝ። ገጽታው ላይ አንዳች የስሜት መለወጥ ሳይንጸባረቅ በውስጡ ስቆብኝ እንደሆነ ልቦና ይፍረድ እንጂ እኔ እንዲሁ የማውቅበት አንዳች ምልክት አልነበረውም። ካሉማ ደግ ይሆንልዎት። እንደ እውነቱ ከሆነ እኔ ያን ያክል የሰፋ ታሪክ ባይኖረኝም ስለ እኔ ማወቅ የሚገባውትን ሁሉ ጠንቅቄ ያውቃሉ። እኔ ግን በመጀመሪያ ያየሁት ዕለት ስለ እርሱ ከሰማሁት ሌላ ምንም የማውቀው ነገር የለም። ያኔስ ቢሆን ስለ እኔ ምንድን ነው ያወቅሽው? ያው ነዋ የማንደርሌ ባለቤት እንደሆኑና ደግሞ ባለቤቱ እንደሞቱ እንደ አንድ ነገር ይከብደኝ የነበረውን ቃል ምንም ሳይመስለኝ እንደ ሰበት ወጣሁት። ባለቤቱ አልኩኝ አይደል? አሁንማ ካፌ ወጣ መልሼ አልወጣው። ቃሉን መጥራቴ በዚያ በግጥም መጽሐፍ ላይ ያየሁትን ስም ከነጥምዝምዙ አውጥቶ አይኔን ሲጋርደው መንፈሴ ሁሉ ርብሽብሽ አለ። በቃ ከእንግዲህ እኔ ነገር አከተመ አልኩኝ። ወዳጅነታችን አለቀለት። በምንም አይነት ይቅርታ የሚያደርግልኝ መስሎ አልታየኝ። ጸጥታ ሰፍኖ በማዕከላችን ስንጓዝ መንገዱ አልቆረጠልሻለኝ። ደቂቃው ዓመት ሆነብኝ። ከሰው ጋር መሆኔ የተገነዘብኩት ቀድም ብሎ መናገር ሲጀምር ነበር። ቀድም ትዝታን አፍኖ የሚያቆይ መሳሪያ ቢፈለሰፍ መልካም ነበር ነው ያልሽው። ያለፍሽውን ጊዜ እንደገና መኖር የሚያስደስትሽ መሆኑን ነበር መሰለኝ ነገርሽኝ ባልሳሳት። አይግረምሽና የኔ ሀሳብ ደግሞ ካንቺ ፍጹም የተለየና እንዲያውም ተቃራኒው ነው። ለኔ ያለፉት ትዝታዎች ሁሉ ከሬት የሚመሩ የሚያንገፈግፉ ናቸው። አንዳቸውም ቢሆኑ ትንሽ እንኳን ውል እንዲልብኝ አለሽ። ከአንድ ዓመት በፊት ጠቅላላ ህይወቴን የለወጠ ነገር ነው የደረሰብኝ። ለዚህ ነው ከዚህ በፊት የነበሩትን ነገሮች ሁሉ ከአእምሮዬ ፍቄ እንዳወጣቸው የምገድደው። አለቀ ደቀቀ። ያ ዘመን ተመልሶ ላይ መጣ አልፏልና ከእንግዲህ ስለ እርሱ የምጨነቅበት አንዳችን ምክንያት የለም። በአዲስ ተስፋ፣ በአዲስ ስሜት አዲስ ህይወት መጀመር አለብኝ ብዬ ነው ማስበው። መጀመሪያ የተገናኘን ቀን ሚስስ ቫን ሁበርሽ ሞንቴ ካርሎ ለምን እንደመጣው ያቀረቡልኝ ጥያቄ ያለፈውን ትዝታ ለመቀስቀስ ምንኛ እንደተፈታተነ ልነግርሽ አልችልም። በመጀመሪያ ሽርሽራችን እዚህ ኮረብታ ላይ ስንወጣ የጠየቅሽኝን ጥያቄ መስረሻው አይመስለኝም። ስፍራው ከድሮ ተለውጦብኝ እንደሆነ አልነበር የጠየቅሽኝ? ይኸውልሽ ቦታውን አንዴ ከባለቤቴ ጋር አይተነው ነበር። ታዲያ እኔና ባለቤቴ የተውነው አንድም አሻራ አልነበረምና ምንም ለውጥ አላየሁበትም። ምናልባትም ያንቺ አብረሽኝ ከጎኔ መሆን ይሆናል ልዩነቱን እንዳልገነዘብ ያደረገኝ። ይህንን ስል ደግሞ ህሊናዬን አስተሽኝ ግንዛቤን ገፈሽብኝ ብዬ አንቺን መኮንኔ እንዳልሆነ እንድትረጅልኝ ያስፈልጋል። ቀሳ ከተባለ ደሞ ወቅስሽ ግን
ከደማቁ ሞንቴ ካርሎ ይበልጥ ያለፈውን ህይወቴን እንድረሳ በማድረግሽ ብቻ ነው። አንቺን ከጎኔ ላኖረኝ አጋጣሚ ምስጋና ይግባውና ይህኔ በጣሊያንና በግሪክ ምድር እንከላወስ ነበር። አንቺ አይታወቅሽም እንጂ ከዚህ መሰሉ መንከራተት ስላዳንሽኝ ብቻ የጣርሽብኝ ውለታ በቀላሉ የሚገመት አይደለም። ይህንን በመልካም ቃላት ከሽነሽ ደግነትን፣ ርህራሄን የምትይው ከንቱ ማሞገሻ ወዲያ ጣዩና አብረሽኝ እንድትውይ የምጋብዝሽ ስብናሽ ስለገዛኝ ብቻ ነው። ወዳጅነትሽን አጥብቄው ስለምሻ ብቻ ነው። የማታምኚኝና አባባሌ የማትቀበይኝ ከሆነ አሁኑ ከመኪና ወርደሽ ወደ ፈለግሽበት መሄድ ትችያለሽ። ደህና ሁኝ። በይ እንጂ ምንድነው ዝምታ? በሩን ክፈቹና ሂጂ እንጂ። ክዋልኩኝ ከአንጀቱ የሆነ ይሁን መረዳት ተስኖኝ ጸጥ ብዬ እንደተቀመጥኩ እና በይ እንጂ ሀሳብሽ ምንድን ነው ሲል ጠየቀኝ። እምባዳዳኝ መላ ሰውነት የተረበሽ እየተርበተበትኩ እቤቴ መሄድ ፈልጋለሁ ስለው ቃል ሳይተነፍስ መኪናውን ወደ መጣንበት አቅጣጫ ዞረው። ቅድም እንዲያ ውበቱ እያማለለኝ ትዝታው ዘላለማዊ እንዲሆን የተመኘው ተፈጥሯዊ ገጽታ ሁሉ ለሰውን አጣ። ውበቱ ከደስታዬ ጋር አብሮ ተነነ። ቆራጥነቴ እንደከዳኝ የተረዳውን ባይ እጤዎቹን ፈንቅሎ ጉንጮቼ ላይ ኮለላለ። ማራቤን ከክሴ እንዳላወጣ ማልቀሴን ያይብኛል ብዬ ስለፈራውን ባይ እንዳሻው እንዲፈስ ተውኩት። ፈሰሰ። በጉንጮቼ ወርዶ የከናፍሬን ጠርሶች አልፎ ከምላሴ ሲደርስ ጫማታ ሙጅጉን መረረኝ። የአፍራት ጽዋ የተጋትኩ ያህል በእንባ ጭጋግ የተጋረደውን አይኔን መንገዱ ላይ እንደሰካው ድንገት እጄ ላይ ሲያርፍ ቀና ብዬ አየሁት። እጄን ሳመው። ማረቡን ከኪሱ አውጥቶ እጭኔ ላይ ወረወረልኝ። አሁን ደግሞ ሀሳብ አሽቀንጥሮ ከሚስ ቫን ሁበር ክፍል ውስጥ አስገባኝ። ከአሁኑ መጥፎ አጋጣሚ ይልቅ ከዚህ ሲሄድ ስለሚጠብቀኝ አሰልቺ ጊዜ እያሰብኩ ጨነቅ ገባሁ። ይህን አምጪ፣ ያንን ውሰጂ፣ ለዚህ ተፈለጪ፣ ለዚያ ተቆረጭ የሚለው ፕሮሰስ ያለው ትእዛዛቸው ብቻም ሳይሆን አይናቸውን ማየት አስጠላኝ። በሀሳብ መስመጤን አይቶ ነው መሰለኝ ኮይብቃሽ አለኝ። ድንገት የሰነዘራቸው ቃላት የጠብ ይሁን የሰላም ለመለየት ስታገል ትከሼ ላይ የጣለው እጁ ገላገለኝ። ለጠቅ አረገና እንደማይሽ በእድሜ ላይ ስለምትሆኝ እንዴት እንደማስተናግድሽ ግራ ይገባኛል አለ። ይህ ሁሉ ሲሆን እኔ መልስ አልነበረኝም። እጁን ከትከሼ ላይ ሳይወርድ በአንድ እጁ መሪው እንደጨበጠ መኪናውን እያሽከረከረ ነበር። ጠመዝማዛውን አባጣ ጎባጣውን መንገድ አልፈን ቀጥ ያለውን ጎዳና ስንይዝ እስካሁን በተናገርኩት ቂም ልትይዥብኝ አይገባም። ሁለታችንም እንዳለፈ ነገር ነው መቁጠር ያለብን። አየሽ ደግሞ ቤተሰቦቼ ሁሌ እንደሚጠሩኝ ማክሲም ብለሽ እንድጠሪኝ የእስካሁኑ ከበሬታ እናንቱታ ይበቃኛልና ከእንግዲህ እንዳልሰማው ብሎኝ ከራሴ ላይ ባርኔጣውን አንስቶ ወደ ኋላ ወረወረው። ሳባረገኝ ወደ እርሱ አንገቱን መለስ አረገው። ወደ እኔ ሳመኝ ግንባሬ ላይ። ከእንግዲህ ጥቁር ከፋይላት ለብሺ ቃል ግቢልኝ ሲለኝ ፈገግ አልኩ። ከአንጀቱ ሲስቅልኝ ተጫጭኖኝ የነበረ ከባቢው አየር ጭምር ይሳቅልኝ ያክል ሁለንተኔ በደስታ ፈካ። ተለያይተን ወደ ማረፊያ ስገባ ቀደም ሲል እንዳሰብኩት ከሚስ ቫን ሁበር ጋር መዋሉ ያን ያህል የሚረብሸኝ ሆኖ አላገኘሁትም። የእርሳቸው ባህሪ ተለውጦ ግንኙነታችን አዲስ መልክ ይዞ ሳይሆን ነገ ከማክሲም ጋር ለመገናኘት የመቻሌ ሀሳብ ሁሉ ነገር እንድረሳው ስላደረገኝ ብቻ ነበር። ሚስ ቫን ሁበር እንደምንም የቆሰቆሱ ስለ ማክሲም ያጫወቱኝ ጀመር። ስለ ረብቃስና ስለ ውበቷ፣ ስለ ስነ ምግባሯ የወሬውን የሰሙትን ሁሉ ዘገዘጉልኝ።
ይህን ማንሳታችሁ ከማክሲም የጀመርኩትን ግንኙነት ቢሰሙ ይሆናል የሚል ጥርጣሬ ያሳደረብኝ። እኔም በዚሁ ሀሳብ ተመስጬ ማላቃትን ርብቃ በምናብ ቀርጬ ገመግማት ገባሁ። ከቁመናዋ እስከ ቁንጅናዋ፣ ከአረማመዷ እስከ አለባበሷ፣ ከአነጋገሯ እስከ አሳሳቋ ሁሉንም እያነሳው ስጥል ቆየሁ። ማክሲም የሰጠኝን መጽሐፍ፣ ያን ከትራሴ ስር ያስቀመጥኩትን መጽሐፍ ሳስታውስ ደግሞ ማክስ የሚለው ቃል ብልጭ ያለብን። ይህ ስያሜ የርብቃ የግሏ ምርጫ መሆን አለበት ብዬ ገመትኩ እና እኔም ከእንግዲህ ማክሲም ብዬ ልጠራው ነው ማለት ነው በማለት ለራሴ አንሾካሾኩ።